ነብይ ተብሏል። እንደነ ሙሴ ያለ ነብይ ነው ኢየሱስ። ያው ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ ይላል። ታይሻል። እንደ አንተ እንደ ሙሴ ያለ ነብይ የተባለው ማን ነው ሲባል ጊዜ የሐዋርያት ስራ ላይ ይህ ለኢየሱስ እንደተነገረ ይናገራል። የሐዋርያት ስራ 5:37 ምናምን አካባቢ ላወጣ እንደ ሙሴ ያለ ነቢይ ተብሎ የተነገረለት እንደሆነ ይናገራል። እስኪ ወይንም 7:37 አካባቢ መሰለኝ ላወጣው አንድ ጊዜ ሁሱ ይቅርታና እዚህ ጋር ማለት ነው እንትን እንዳለልን ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላቸዋል እርሱን ስሙት ያላቸው ሙሴ ነው እያለ ይናገራል። ስለ ኢየሱስ ክርስቶስ እያወራ እንደ ሙሴ ያለ ነቢይ ያስነሳላችኋል የተባለው ኢየሱስ ነው ተባለ። በቃ እንደ ሙሴ ያለ ነቢይ ነው የምንላቸው ለዚህ ነው። ራሱ መጽሐፍ ቅዱስ ላይ ያለው ቃል በቃል ይሄ ቁርአን ላይ ያለ መሲሁን ሲናገር አላህ ምን አለ? መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። አንድ አውጣላቸው። ይሄ ቃል ራሱ ቃል በቃል እንዳለፉት መልእክተኞች አንድ መልእክተኛ ነው መሲሁ ብሎ አንስቶታል። አንድ ምዕራፍና ቁጥር ነገራል። መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ሱረቱል ማኢዳ ላይ ቁጥር 74 ላይ ያወጣል። እሺ ቁጥር 75 ላይ ቁጥር 75 ያ የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ከበፊቱ በእርግጥ እንዳለፉ መልእክተኞች እንጂ ሌላ አይደለም እያለ ይናገራል። ተአምራትን አድርጓል ወይ? አዎ አድርጓል። ማን ያደረገለት ይሄን? አምላክ በአምላክ ፍቃድ ነው ሲያደርግ የነበረው። ኢየሱስ ክርስቶስ አልዓዛርን ሲያስነሳ ጊዜ ወደ ሰማይ ቀጥ ብሎ አመሰገነ። ከላይ መጀመሪያ ስትጀምሩ ጊዜ አሁኑን ማርታ መታ ምንድን ነው ያለችው? አንተ እዚህ ብትኖር ወንድሜ ባልሞተ ነበር። እግዚአብሔርን ብትለምነው እንደሚሰማ ስለማውቅ አለችው። ለምኖ እንደሚያደርግ ያውቁ ነበር። ከዚያም ኢየሱስ ክርስቶስ ካስነሳ በኋላ ምን አለ? ወደ ሰማይ ቀጥ ብሎ አመሰገነ። አባት ሆይ ስለሰማኸኝ አመሰግንሃለሁ። ምንድን ነው የሰማው? ምንድን ነው የሰማው? ከላይ የምትለምነውን ብላ ተናግራለች። ይለምናል፣ ይሰማዋል። ቦታቸው አለ አይደለ? ይህ ነው ይለምናል፣ ይሰማዋል። እግዚአብሔር ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። አያቸው አይደለ? ሁልጊዜም ለምኖ ነው የሚያስደርገው ነገራቸው እዚያው። ከዚያ በኋላ ምን አለ? ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። የመልእክተኛነቱ ማረጋገጫ ናቸው ተአምራቶች። እኔ አምላክ እንደሆንኩ እንዲያውቁ ነው ይሄን የምናገረው አላለም። ሙታን ማስነሳት የአምላክ ማረጋገጫ ሳይሆን የአምላክነት የመልእክተኛነት ማረጋገጫ ነው። የተላኩ እውነተኛ መልእክተኛ ለመሆናቸው እውነት ከአምላክ ዘንድ የተላኩ ለመሆናቸው ማረጋገጫ ነው። አንተ እንደላከኝ ያውቁ ዘንድ ነው ብሎ ተናገረ። ይህ ነው። ሰዎችም እዚያው አምላክን አመሰገኑ፣ ህዝቡም ለሰውም እንዲህ ያለ ስልጣንን የሰጠ እግዚአብሔርን አመሰገኑ ይላል። እና ይሄ ነው። ሳላ የምትጨምርላት ካለ ጨምርላት። ያው እና እዚህ ጋር የክርስቶስ ተአምራቶችን ጥቅልል አድርጎ ጴጥሮስ የአምላክ ስራዎች እንደሆነ ተናግሯል። አምላክ በኢየሱስ በኩል አድርጓቸው ነው ብሎ ተናግሯል። ያው የእስራኤል ሰዎች ወይ ይሄ መልስ እንዴት ነው የምመልሰው? ሐዋርያቶቹን እኮ ጌታችን ማን ትሉኛላችሁ ብሎ እያንዳንዶቹን ግማሹ አንተ ነቢይ ነህ፣ አንተ ኤልያስ ነህ፣ አንተ ብለውት አንዱ ሐዋርያ ግን አንተ የእግዚአብሔር ልጅ ነህ ብሎታል። አይደለ እንዴ? አንተ የእግዚአብሔር ልጅ ነህ ብሎታል። ያም መንፈስ ቅዱስ ገልጾለት ነው በዛ ሰዓት ያንን ነገር የተናገረው ማለት ነው። ስለዚህ ሐዋርያት ይጋጫሉ በእናንተ አረዳድ ትክክለኛ ነገር አይደለም ማለት ነው። እሺ ጥሩ። ያ መባል አሁን አንቺ አምላክ ያደርገዋልና አይደለም። አንተ የህያው የእግዚአብሔር ልጅ ነህ መባል አዲስ አይደለም። አይሁዶች ሁሉ የህያው የእግዚአብሔር ልጅ ተብለዋል። ማስረጃ ልስጥሽ። አውጣላት ሳላ አንድ ጊዜ አንቱም አብናኡላህ ልሐይ ይላል። አውጣላት አንድ ጊዜ አንቱም አብናኡላህ፣ እናንተ የህያው የልዑል ልጆች ናቸው ተብሎ ተጽፏል። ሆሴ 1:10 አውጣ። ሆሴ 1:10 ላይ ያው እነዚህ ጋር የሚያስታርቁ ብዙኃን ናቸው የእግዚአብሔር ልጆች ይባላሉና ይላል ራሱ። ያውና አንቱም እኛም አሁን የእግዚአብሔር ልጆች ነን። ግን በሰዓቱ ኢየሱስ ክርስቶስ ስጋ ለብሶ በዚህ ምድር ሲመጣ አንደኛ እኛ ባሪያዎቹም የእሱን እኛን መስሎ ነው የመጣው እንጂ እኛም የእግዚአብሔር ልጆች ነን። ግን እሱ
የባህሪ ልጅ ማለት እግዚአብሔር በአብ ወልድ መንፈስ ቅዱስ ነው አይደለ እንዴ? አብ አባት ነው፣ ልብ ቃል እስትንፋስ ነው። ወደ ምድር የመጣው ቃሉ ነው። ቃል ኢየሱስ ክርስቶስ ነው። ገባህ? ስለዚህ ልትነጣጥላቸው እንዴት ይቻላል? ልብህን ከቃልህ ቃልህን ከስትንፋስህ እንዴት ትነጣጥላለህ? እነሱ እንደሚነጣጠሉ ራሱ ክርስቶስ ከተናገሩ ንግግር ሁሉ እናሳይ። እሱ ሳይሆን አሁን የእግዚአብሔር ልጅ መባል የአምላክ ልጅ እሺ ከክርስቶስ በኋላ ያለ ነው፣ በክርስቶስ ነው እግዚአብሔር ነው ብለው ሊነግሯቸው ይችላሉ። ችግር የለውም። እሺ ከዚያ በፊት ግን እንዳለ የእግዚአብሔር ልጅ የተባሉ ነፍ አሉ። ክርስቶስ ሳይመጣ በፊት ያው ቃል በቃል ሆሴ 1:10 ላይ ወጣው ሳላ ቆርጠውታል። አይውሱ 1:10 የለውም። 10 ቁጥር የለችም እሱ ጋር ተቆርጣለች። ሌላ ቅጂ ልመልከት። አዲሱ ቁጥር 10 አውጥቶታል። አንቱም አብናኡላህ አሁንም ቆርጦታል። ትንቢተ ሆሴ አንዴ እስኪ እስከዚያው እስክታወጣ ድረስ እዚህ ውስጥ ያላችሁ ባህሪያን ፎሎ አድርጉላችሁ። የተለያዩ ጠቃሚ ቅጂዎችን ፖስት ታደርጋለች እና አዲስ አካውንቷ ስለሆነ ሁላችሁም ባህሪያን ፎሎ አድርጉ። እሺ እዚህ ውስጥ ያላችሁ ክርስቲያኖች የሚደብቁትን ፖስት የምታደርገው እሷ ስለሆነች እንትን አድርጉ። ወይ ሆሴ እንዴ ሆሴ 1:10 እስኪ ተመልከተ። እስኪ ሌላ ቦታ ላይ ቆርጠውታል። የለም ታውቃለህ፣ ቃል በቃል ያው አረበኛ መጽሐፍ ይገራታል ወይ አረበኛ ልክፈት። አረበኛው ላይ አለ። አረበኛ መጽሐፍ ቅዱስ ላይ ምን ይላል መሰለህ? يكون عدد بني إسرائيل كرمل البحر الذي لا يكال ولا يعد ويكون عوضا عن أن يقال لهم لستم شعبي يقال لهم أبناء الله الحي. قال بقال يحيى የእግዚአብሔር ልጅ ይላል። أبناء الله الحي የሕያው የእግዚአብሔር ልጆች እያለ ይገልጻቸዋል። አረበኛው ላይ አለ። አንተ አረበኛ ይታያቸዋል። እኔ ስለማውቀው ነው። እዚህ አረበኛው ላይ ይታያቸዋል። አብናኡላህ አልሐይ እሱን አንዴ እሱን እንትን በልላቸው። ወደ አማርኛ ብቻውን ልነጥለው። ወደ አማርኛ ቀይር። ብቻውን ወደ አማርኛ ልቀይር። ኮፒ አድርጌ አብናኡላህ አልሐይ። እሺ ኮፒ ይላል። አምላክን ስም የአረበኛ መጽሐፍ ቅዱስ አላህ ብለህ ነው የሚጠራው። ወደ አማርኛ ቀይራ። አየ ቆይ ትራንስሌሽን አረቢክ አብናኡላህ አልሐይ አረቢክ ወደ አማርኛ ልመልሰው። እንግሊዝ ስለሆነ ያለው አምሃሪክ እና ያው እዚህ ጋር ታሳያችሁ። ያው እና አያችሁት የሕያው የእግዚአብሔር ልጆች ይላችኋል። እንዳለ አይሁድ ሁሉ የሕያው የእግዚአብሔር ልጆች ይባላል። ቦታቸው አለ። ይህን ሆሴ 1:10 ላይ ታገኝታላችሁ። እሺ ይሄ ነው ያለው ነገር። ቀጥይ ኤልሳቤት። እሺ አመሰግናለሁኝ። ይበቃል። ዛሬ ስለ ምልጃ ስለ እስልምና ትንሽ በለኝ እና እወጣለሁ። አንዴ ቆይ። ያለ አባት የተወለደ ስትል ነበር እና እሱን መልስላት። ኦኬ ያለ አባት የተወለደ እንግዲህ ከቁርአንም ከመጽሐፍ ቅዱስም አንዳንድ እናሳይሽ። እንደ እስልምና እንደምታውቁት አንዱ እንድታሳየኝ የምፈልገው እሱ ከቁርአን ያለ አባት፣ ምክንያቱም ነብይ ናቸው ብላችሁ እስካመናችሁ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ምድር ሲመጣ ያለ አባት ነው ከድንግል ማርያም የተወለደው። ከላይ ደግሞ ያለ እናት ሰው። ይሄ የእኛ መጽሐፍ ቅዱስ ነው። በቁርአናችሁ ግን እንዴት አይነት ነገር ነው? ይህን ያደረገው ማነው ነው? አሁን ዋናው ቁም ነገር በተደረገበት አካል ሳይሆን መደነቅ ያለብን በአድራጊው መሆን አለበት አይደለ? አንድ ሰው መኪና ፈጥሮ ለመጀመሪያ ጊዜ ያሳየን ሰው በማን ነው የምንደነቀው? በመኪና አይቱ ነው ወይንስ መኪናዋን ባስገኛትና በሰራት አካል ነው? ይህን የሰራ ሰው ብለን እንደነቃለን አይደለ? ይህ ነው የመጽሐፍ ቅዱስ የክርስቶስ ዘመን ሰዎችም የተደነቁት ለሰውም እንዲህ አይነትን ስልጣን የሰጠ እግዚአብሔር በቃ እያሉ በእግዚአብሔር ስራ ተደነቁ ነው የሚለው። ገብቶሻል አይደለ? ኢየሱስ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው ማን ነው ነው?
ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አውጣላት ሳላ ያየሽ አምላኩ ነው ይሄን ነገር ያደረገው አይደለ? በዚያ በሰራው ይሄን በእሱ ላይ ይሄን ድንቅ ስራ በሰራ በአምላክ ነው መደነቅ ያለብን። ወጥራል አይደለ? የማርያምም ሆነ የክርስቶስ ምንም አስተዋጽኦ የለውም በዚያ ላይ የአምላክ ስራ ነው። መልአኩ ገብርኤል ምን እንዳለ ተመልከቱ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት። የማን ስራ ነው? የእግዚአብሔር ጸጋ፣ የእግዚአብሔር ስራ ነው። ታውቃላችሁ። እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህን ያደረገው ባደረገው እንጂ ሰው ሊደነቅ የሚገባ በተደረገበት አካል አይደለም። ቦታች አላ ያን ስል ክብሩን ዝቅ እያደረግን አይደለም። መሲሁ በጣም ታላቅ ክብር አላቸው። ሻል በዚህ ሁኔታ ግን እንዲመጣ ባደረገው በዚያ በአምላክ እንጂ ሰው በዚህ ስራ መደነቅ ያለበት በመጣው አካል አይደለም። ያመጣው አምላኩ ነው። የሐዋርያት ስራ ምዕራፍ 13 ቁጥር 23 ላይ አውጣ አንድ ጊዜ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው አምላኩ ነው። በዚያ በአንዱ አምላክ መደረግ እንጂ በእርሱ አይደለም። የሐዋርያት ስራ ምዕራፍ 13 ቁጥር 23 ያ ከዚህም ሰው ዘንድ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያመጣው ማን ነው? የመጣው ኢየሱስ ነው። የእርሱ ስራ በቃ ተደረገ። የተደረገበት አካል ነው እንዲመጣ ተደረገ። ያ ባመጣው አካል እና በእርሱ ላይ ይህን ድንቅ ተአምር ባደረገ አካል በዚያ ነው መደነቅ ያለብን። በተደረገበትና በመጣው አካል አይደለም። ይሻላል። ይሄ ነው። ሌላው እናትም አባትም የሌለው ሰው አለ እንደ መጽሐፍ ቅዱስ ላይ አንድ ያሳያቸው። ዕብራውያን ምዕራፍ 7 ቁጥር 1 አወጣ። ዕብራውያን ምዕራፍ 7 ቁጥር 1 እናትም አባትም የዘር ሐረግ ራሱ የሌለው ሰው አለ። የሥላሴ አካል ቢሆን እንደው መለኮታዊ ባህሪ ይሄ ሰው ነው ሊሆን የሚገባው። በደንብ ካስተዋላቸው ዕብራውያን ምዕራፍ 7 ቁጥር 1 ያውና አቅልመው አንብበው። ሳት ድምፅን ከፍ አድርገው እንደዚህ ይላል። የሳውል ንጉሥ የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ በኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድ ቁጥር የለውትም፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። መልከጼዴቅ ይባላል። አባትና እናት የትውልድ ቁጥር የለውም ማለት አባትም የለ አባት የለውም፣ እናት የለውም፣ የትውልድ ቁጥርም የሉትም ማለት ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። አልቢዳያ ወኒሃያ ማለት ይሄ ነው። ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ ማለት ይሄ ነው። መጽሐፍ ቅዱስ ማለት የኢብኑ ከሲር መጽሐፍ እናትም የለውም አባትም የለውም የዘር ቁጥር የለውም። ኢየሱስስ ቢያንስ እናት አለው ኢየሱስ አያቸው። ይሄ ግን እናትም አባትም የለውም ማለት የትውልድ ቁጥርስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምራቸው የክርስቶስ የትውልድ ቁጥር የዘር ሐረግ ብሎ ያስቀምጣል። ይሄ ግን የትውልድ ቁጥር የለውም እያለ ነው። ሌላስ ይሄ ለዘመኑም ጥንት የለውም ማለት ፍጻሜም የለውም ማለት ያኔ መጀመሪያም የለውም መጨረሻም የለውም። ለዘላለም ካህን ሆኖ ይኖራል አለ። ለዘላለም የእግዚአብሔር ልጅ እግዚአብሔር ልጅ ነው። ለዘላለም ካህን ሆኖ ይኖራል። ማነው? መልከጼዴቅ። ይሄ ነው። ከዚህ ሁሉ ነገር ወጥታችሁ ያንን አንዱን አምላክ ማምለክ ነው የሚሻለው። የአብርሃምን የይስሐቅ የያዕቆብን አምላክ መሲሁንም የላከ ሙሴንም የላከ አብርሃንም የላከ ሁላቸው ነቢያትን ሁሉ የላከ አንድ አምላክ ማምለክ ነው። እንዲህ አይነት ነገር እንፈልግና አምላክ እናድርግ ከተባለ በጣም በርካታ እንዲህ አይነት ሰዎችን ታገኛላቸው መጽሐፍ ቅዱስ ላይ። አምላክ የሆነ ነው አንድ የሚደንቅ አፈጣጠር ያለ ሰው በተገኘ ቁጥር በቃ ይሄ ሰው ከሰው ተለይቷልና እሺ ቢያንስ እንደው ከሰው ተለይቷል የሚለውን ያዙት። እዛው ጋር ተወዳድሮ ያልቃል ጉዳዩ። እንዴት ነው ወደ መለኮት ከፍ የሚደረገው? ከሰው ተለይቷል ተብሎ አምላክ ያኔ በመለኮቱ ላይ በጣም ቀናተኛ ነው። በፍጹም በመለኮቱ ላይ ማንም እንዲጋራ አይፈልግም፣ አይሻም። አምላክ አንድ ነው። በዚያ በአንድነቱ ላይ ሁለትነት ሶስትነት የለበትም፣ ብዜት የለውም። እርሱ ብቸኛ ነው ለዘለዓለም። ማንም ሳይኖር የነበረ ነው፣ ማንም ሳይኖርም ለብቻው የሚቀር ነው ለዘለዓለም። ይህ ነው። እሺ አሁን ምልጃ ስለሚለው ነገር በእስልምና እንናገር። በእስልምና ምልጃ የሚካሄደው መቼ ነው የሚለውን በመጀመሪያ እንምጣ። ምልጃ የሚካሄደው የትንሣኤ ቀን ነው። ዛሬስ በምድር ላይ ከተባለ ዛሬ በምድር ላይ ሰው ልጆች የአምላክ ሕግና ስርዓት በነቢያት በኩል ወርዶላቸዋል። ያንን ተከትሎ የሚሄድ የማይሄድ ለፈተና ቀርበዋል። ገብታችኋል አይደለም? ምልጃ የሚሆነው ደግሞ የፍርዱ ቀን ነው። የፍርድ ቀን ከቀረበ የዛኔ ነው
በሚፈረድ ጊዜ የዛኔ ምልጃ ይካሄዳል ማለት ነው። ዛሬስ ላይ ለማን ነው? ከአምላክ እንጂ ከሌላ ከማንም መጠየቅ አይቻልም። እርሱ ነው ባለቤትነቱ። ዛሬ ሰው ምልጃ ቢጠይቅ አንድ ፍጡር ሂዶ አማልደኝ ማለት አይችልም፣ መላእክንም ሆነ ነቢያትን። ነገር ግን አምላክን ምን ብሎ መጠየቅ ይችላል? አምላኬ አላህ ሆይ የትንሣኤ ቀን ምልጃን ከሚያገኙ ባሪያዎች አድርገኝ ብሎ እርሱን በቀጥታ መጠየቅ ይችላል። ቁል ሊላሂ ሸፋዓቱ ጀሚዓ፣ ምልጃዎች ሁሉ የእኔ የአምላካቸው የአላህ ብቻ ናቸው ይላል። ባለቤትነቱ የእርሱ ብቻ ነው። ገብርኤልን መጠየቅ አትችሉም፣ ሚካኤልን መጠየቅ አትችሉም፣ ነቢዩ መሐመድን መጠየቅ አትችሉም፣ መሲሁን መጠየቅ አትችሉም። ገብቷቸዋል አይደል? እነርሱ ዛሬ ላይ ይሄን ነገር ሊጠየቁ የሚችሉ አይደሉም። ገብቷቸዋል አይደል? ይሄን ነገር ከአምላክ አላህ ስብሐነሁ ወተዓላ ዘንድ የትንሣኤ ቀን ከእርሱ ዘንድ ፈቃዱን እንድታገኙ የእርሱን የምልጃዎችን እንድታገኙ እርሱን መጠየቅ ነው የምትችሉ። እንደ አጠቃላይ ምልጃ የሚካሄደው መቼ ነው? የትንሣኤ ቀን ነው። የትንሣኤ ቀን ይካሄዳል። የዛኔ 5 አይነት ምልጃዎች አሉ። አንደኛ ፍርድ ይጀመር ዘንድ የሚደረግ የምልጃ አይነት አለ። የሰው ልጆች የትንሣኤ ቀን ከመቃብር ከወጡ በኋላ ለ50 ሺህ ዓመት ያክል በአንድ ሜዳ ላይ ይቆማሉ። ፀሐይ የስንዝር ያክል ትርቃቸዋለች። አምላክ በምድር ላይ በቆይት ቆይታ ተቆጥተዋልና። ምክንያቱም በክህደት ዓለም የኖረ ህዝብ ነው አብዛኛው ያደብ ልጅ። አምላክን ክዶ ለዘመናት ኖሯል አይደለም? የግደቡ ላሁ ዐለይሂም። አምላክ የዛኔ ለ50 ሺህ ዓመት እንዲቆሙ ያደርጋቸዋል። ፈየቂፉነ ፊ ሰዒድን ዋሂድ ሊሙደት 50,000 ሰና፣ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ በኋላ መልጃ ይፈልጋሉ። የሰው ልጆች አማራጭ ይፈልጋሉ። እንዳለ የሰው ልጆች ሁሉ ተሰባስበው ወደ አዳም ይመጣሉ። አዳም ሆይ ያ አደም ይሉታል። ፈየእቱነ አደም ፈየቁሉን ያ አደም አንተ አቡል በሸር ኸለቀከ ላሁ ቢየዲህ ወአስከነከ ልጀና ወነፈኸ ፊከ ምን ሩሒህ ወአስጀደ ለከ ልመላኢካ እሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና ፈየቁል إن ربي قد غضب اليوم غضبا لم يغضب قبله مثله ولا يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 اذهبوا إلى غيري اذهبوا إلى نوح. من يوانا اللي تنسايكن أملاك الله سبحانه وتعالى يتنسايكن من يوانا የሰው ልጆች እንዳለ ተሰባስበው ወደ አዳም ይመጣሉ። ከዚህ ከ50 ሺህ ዓመት በቆም በኋላ ማለት ነው። ወደ አዳም ከመጡ በኋላ ምን ይሉታል? አዳም ሆይ አንተ አላህ መጀመሪያ የፈጠረህ ፍጡር ነህ። ገብታችኋል? አላህ ክብሩ በእጅ ፈጥሮሃል፣ ከመንፈስም ዘርቶብሃል፣ ሩሕን ማለት ነው። ጀነት እንድትኖር አድርጎሃል። ወአስጀደ ለከል መላኢካ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ አማልደን ይሉታል። ያ ማለት ፍርድ እንዲጀመርልን ጠይቅልን ማለት ነው። ያችሁ መማለድ ማለት ማስታረቅ ማለት ነው። ያ ማለት በፈጣሪና በፍጡር መካከል መካከለኛ ሆኖ የሚያስታርቅ ማለት ነው። ስለዚህ ሂድና ማልደን ፍርድ አስጀምርልን ይሉታል። ይህን የመጀመሪያው መልጃ። እርሱ ምን ብሎ ይመልሳል? አዳም ታዲያ እነ ረቢ ቀድ ገضበ ልየውመ ገضበን ይላል። ለም የግضብ ቀብለሁ ሚስለህ ወለን የግضብ ባዕደሁ ሚስለህ። ጌታዬ ዛሬ ከባድ የሆነን ቁጣ ተቆጥቷል። ምክንያቱም ፍጥረት ሁሉ አምፀውት የመጡ እንዳለ ከፊቱ ቁመዋል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ ያለውን ምንም እንኳን ቢማርለትም ቦታቸዋል አይደለ? ያችን የዛፍ ፍሬ በጀነት ውስጥ የበላትን ተምሮለታል። አላህ ቃል በቃል ቁርአን ላይ ይነግሩናል። ንስሐን በተቀበለው ቢማርለትም በዚህ ምክንያት ከጌታ የፊት ቁሜ ለማማለድ አፍራለሁኝ ይላል። ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ይላል። ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ ኃጢአትን አድርጌ ነበር። ስለዚህ ቢማርልኝም እንኳን በዚህ ምክንያት ከጌታ የፊት ሄጄ ላማልዳችሁ አልችልም። ነፍሲ ነፍሲ ነፍሲ፣ ዛሬ ነፍሴ እንድትድን ብቻ ነው ፈልገው ይላል። ኢዝሀቡ ኢላ ገይሪ ይላል። ከእኔ ውጭ ሌላ አማላጅ ፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማንን ሂድ? ኢዝሀቡ ኢላ ኑህ፣ ወደ ኑህ ጋር ሂዱ፣ እርሱ ከእኔ የተሻለ ነው ይላቸዋል። አሁንም ህዝብ ሁሉ አማኙም ከሃዱም ሁሉም እንዳለ ወደ ኑህ ጋር ይመጣሉ። ኑህን ይጠይቁታል። በዚሁ መልኩ ይመልስላቸዋል። ሁላቸውም የራሳቸውን ምክንያት ያነሳሉ። ወደ ማንን ሂድ ይሉታል። እርሱ ነው ወደ አብርሃም ጋር ሂዱ ይላቸዋል። አብርሃም ይጠይቃል። አብርሃም ምንድነው ምክንያት ያነሳል። ወደ ሌላ ሰው ጋር አማራጭ ፈልጉ ይላቸዋል። ከዚያ ወደ ማንን ሂዱ ይሉታል። ወደ ሙሴ ጋር ሂዱ ይላቸዋል። ወደ ሙሴ ጋር ሰዎች ይመጣሉ። ሙሴም እንዲሁ ምክንያቱን ያቀርብና ወደ ሌላ ሂዱ አማራጭ ፈልጉ ይላቸዋል። ወደ ማንን ሂዱ ይሉታል። ወደ መሲሁ ጋር ሂዱ ይላቸዋል። ወደ ዒሳ ወደ ኢየሱስ ጋር ሂዱ ይላቸዋል። ወደ እርሱ ይመጣሉ ሰዎች አማልደን ይሉታል። ምን ብሎ ይመልስላቸዋል? ሁሉም የየራሳቸው ምክንያት አላቸው ብያቸዋለሁ። የመሲሁ ምክንያት ምን የሚሆን ይመስላቸዋል? ይመጡና ሰዎች ይጠይቁታል። ያ ዒሳ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ ሂድና አማልደን።
አላ ተራ ማ ነሕኑ ፊህ ወአላ ተራ ማ ቀድ በለገና ያለንበትን ጭንቅ አታይም? የደረሰብንን መከራ አትመለከትም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታ ሂድና አማልድልን ይሉታል። እርሱ ምን ብሎ ይመልሳል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ምን ይላል መሲሁ? ዛሬ ጌታዬ ከባድ የሆነን ቁጣ ተቆጥቷል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል ምክንያቱን ሲናገር በምድር ላይ ስመለክ ነበር ከአላህ ውጭ አምላክ ተደርጌ ይላል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ እኔ ከአላህ ውጭ ስመለክ ነበር በምድር ላይ። በዚህ ምክንያት ከእርሶ ፊት ሂጄ ላማለድላቸው አልችልም ይላል። ኢዝሀቡ ኢላ ገይሪ ይላቸዋል። ከኔ ውጭ ሌላ ሰው ፈልጉ ይላቸዋል። ኢዝሀቡ ወደ ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ ይሉታል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም ትውልድም ሁሉ የዛኔ ወደ እኔ ይመጣል አሉ። አማኙም ከሃዲውም ሁሉም በአንድነት ከአዳም ጀምሮ እስከ መጨረሻ ድረስ ያለ ፍጥረት ሁሉ ፈየቁሉነ ሊ ለእኔም እንዲህ ይሉኛል፣ ያ ሙሐመድ ሙሐመድ ሆይ አንተ ኸሊሉላህ አንተ አላህ ከማንም ፍጥረት በላይ ውድ አድርጎ የያዘ የመጀመሪያው ውዱ ፍጡር ነህ ይላቸዋል። አላህ በቁርአን ላይ ይህን እንደተናገረ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ኢነላህ ቀድ ኢተኸዘኒ ኸሊለን እንዳሉት አላህ ከማንም በላይ ውድ አድርጎ ይዞኛል ብለው እንደተናገሩት። ወአንተ ኻተሙል አንቢያ አንተ የነቢያት መደምደሚያና መጨረሻ ነህ። እሽፋዕ ለና ኢላ ረቢክ እባክህን ወደ ጌታህ አማልደን። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታህ ሂድና አማልደን ይሉታል። ከዚያ በኋላ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ፈአቁል የዛኔ ምን ይላለሁኝ አሉ አነ ለሃ አነ ለሃ አነ ለሃ 3 ጊዜ እኔ ለዚች ምልጃ አለሁኝ እኔ ለዚች ምልጃ አለሁኝ እኔ ለዚች ምልጃ አለሁኝ እላለሁኝም አሉ። ثم አንጠሊቅ አሉ ከዚያም ይሄዳለሁ አሉ። ማንም ያልደፈረውን ቦታ እርሳቸው ይሄዳሉ። ወዳው ሄደው ግን መልጃን አይጠይቁም። ያ ጀማዓ ተመልከቱ። ወዳው ለጌታቸው ለአላህ ይሰግዳሉ። ثم አንጠሊቁ ፈአቅዑ ሳጅደን ሊረቢ ዐዘ ወጀል ለጌታዬ ለአላህ ሰጋጅ ሁኜ ወድቃለሁኝም በግንባር ያሉ ይደፋሉ፣ በግንባራቸው ስጁድ ያደርጋሉ። ፈአስጁድ ስጁድ አደርጋለሁም ፈየፍተሑ ላሁ ዐለየ ሚን መሐሚዲህ ማ ለም የፍተሑ ዐለየ ሚን ቀብል ከዚህ በፊት ያላሳወቀኝን የምስጋናና የወዳሴ ቃላት የዛኔ ያሳውቀኛል ይከፍትልኛል አሉ። ፈአሕመዱሁ ወኡስኒ ዐለይህ ለረጅም ሰዓት በዚያ በስጁድ ላይ አመሰግነዋለሁኝ አወድሰዋለሁኝ አሉ። ይሄ ስርዓት ነው። አምላክን ቀጥታ ዝም ብሎ አይጠየቅም። ስለ ዋለልህ ጸጋ መስግነኸው አወድሰህ እርሱን እሱ የጸጋዎች ባለቤት መሆኑን ገልጸህ ከዚያ በኋላ ነው የሚጠየቀው። ይህ አደብ ነው፣ ስርዓት ነው ከአምላክ ጋር ይሯቸዋል አይደል? እና ስለዚህ ይህን ካደረጉ በኋላ ነቢ ሰለላሁ ዐለይሂ ወሰለም አላህ ስብሐነሁ ወተዓላን ምልጃ ይጠይቁታል። አምላክ አላህ ሆይ ለሰው ዘር ፍርድን ጀምርላቸው ብለው ያማልዳሉ፣ ይለምኑታል። ወዲያው መልስ ይመጣል ከአላህ ዘንድ። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል። ፈአርፈዑ ረእሲ አሉ ራስህን አንሳ ያላቸውን